ከኪሳችሁ አንድ ብር ሳታወጡ የምሬ ነው አንድ ብር ሳታወጡ ቆዳችሁ ላይ ያለውን ጥቋቁር ነጠብጣብና በተለይ ደግሞ ወዝ የሚያስቸግራችሁ ሰዎች ለወዛን ፊቶች በጣም ትወዱታላችሁ። ቆዳችሁን እጅግ በጣም የሚያምር በተለይ ለተላልቅ ሰዎች ራሱ ብትጠቀሙት ይሆናል። ምክንያቱም የምነግራችሁ ፕሮዳክት በውስጡ አንቲ ኤጂንግም ጭምር ስላለው በጣም ትወዱታላችሁ። የመጀመሪያና ማዘጋጀት ያለባችሁ እሱን ከመናገሬ በፊት ሁላችሁም ኮሜንት ላይ ከየት ሀገር ሆናችሁ ይህን ቪዲዮ እየተከታተላችሁ እንደሆነ ኮሜንት ላይ አስፍሩልኝ። የመጀመሪያ ማዘጋጀት ያለባችሁ የእንቁላል አስኳል ቢጫውን ክፍል ታውጡና ውሃውን ብቻ ታደርጋላችሁ። ከዛም በመቀጠል አንድ ማንኪያ ብቻ ነው ያልኳችሁ ቫይታሚን ሲ በውስጡ የሚታስቀምጡበታላችሁ። ሎሚ እንደምታውቁት ፊታችንን ለማጥራት በውስጡ ቫይታሚን ሲ ስለያዘ ከአንቲ ኤጂንግ ጋር ተያይዞ ለተላልቅ ሰዎች ያልኳችሁ ቅድም ለዛ ነው። እሱን በጣም ጥቅም ስላለው መጨመር አለባችሁ። ከዛም በመቀጠል ደግሞ አንድ ማንኪያ ማር ታደርጋላችሁ። ማር እንግዲህ እንደምታውቁት በፊታችን ላይ ያሉትን ባክቴሪያዎች ለማጥፋት በጣም ወሳኝ የሆነ ኢንግሪዲየንት ነው። ሶስቱን አንድ ላይ ሚክስ በማድረግ ቢያንስ ይሄንን በሳምንት 2 ጊዜ ፊታችሁን በማዳረስ በደንብ አድርጋችሁ ከቀባችሁት በኋላ ከ10 እስከ 15 ደቂቃ ባለው ፊታችሁ ላይ በማቆየት ነው። እንዲሁም ደግሞ እንደዚህ አይነት ፌስ ማስክ በቀጣይ እንድሰራላችሁ ኮሜንት ላይ ስራልን ብላችሁ አስፍሩ። እንዲሁም ደግሞ በቀጣይ ለደረቅ ቆዳ ምን አይነት ፌስ ማስክ እንደምሰራላችሁ ሰርፕራይዝ ነው ማድረጋችሁ። በጣም ተወዱታላችሁ ብዬ አስባለሁ። እንደዚህ አይነት ጠቃሚ መረጃ ለብዙ ሰዎች እንዲዳረስ ለብዙ ሰዎች ይህን ቪዲዮ ሼር ማድረጋችሁ እንዳትረሱ፣ ፎሎ ማድረጋችሁን እርግጠኛ ሁኑ። አመሰግናለሁ።